ጋይስ እንዴት ናችሁ? እንኳን ወደ ዩቲዩብ ቻናል የተመለሳችሁ። በዚህኛው ቪዲዮ ተምብኔሉ ላይ እንዳያችሁት እንዴት በግ ባውንቲ መጀመሪያ እንዴት ላይፌን ኮምፕሊትሊ ቼንጅ እንዳደረገው በዚህኛው ቪዲዮ ማሳያችሁ ይሆናል ማለት ነው። እንጀምር። በመጀመሪያ ጋይስ ቤካን ያደሳ እባላለሁ። እኔ 2025 እንደገባ አካባቢ ላይክ ምንም የሌለኝ ሰው ነበርኩ። ላይክ ብዙ ነገር ፐርሲው ማድረግ ፈልግ ነበር። ላይክ በተለይ ደግሞ ኤቲካል ሃኪንግ ላይ ሲቲኤፎችን እጫወት ነበር፣ መሞካከር ነበር። እንዲ ሊኒክስ ሲስተም አድሚኒስትሬሽን እንዲ ኮማንድ ላይ በደንብ ዲፕ ገብቼ ዩቲዩብ ቪዲዮዎችን አይ ነበር። ፕሌሊስቶች አሉ፣ እነሱን እከታተል ነበር። ግን የሆነ ሰዓት ሪላይዝ አደረኩኝ ይሄ ነገር ወደ ማይሆን ፓዝ እየከተተኝ ነው እንዲያልኩኝ። ላይክ ዝም ብዬ ጀስት መማር ነው፣ ምንም አክሽን እንትን አልልበት። ሊኒክስ ኮማንዶች አውቃለሁ፣ ጆቦች ሊንክዲን ላይ እንትን እላለሁ፣ ግን ምንም ነገር በቃ የለም። ወፍ አካውንቴ ላይክ 100 ምናምን ብር ነበረው ውስጡ። በቃ ላይፍ ዋዝ ሚዘራብል በዛን ሰዓት ማለት ነው 2025 ጃንዋሪ ምናምን አካባቢ ላይ። እና የሆነ ሰዓት ነው በግ ባውንቲን ለምን አልጀመርም ብዬ ብዙ ቪዲዮዎችን አይ ነበር። ናሃምሴክ አክቹሊ ሃከሯን 2024 አካባቢ ነበር አካውንት ክሬት ያደረኩት። ግን ጀስት እንዲህ በቃ ሀንት ማድረግ አለብኝ ምናምን ሳይሆን ጀስት ኤክስፒሪየንሱን ለማየት ፈልጌ ነበር። ዩቲዩብ ቪዲዮዎችን ምናምን ሳይ ስለ በግ ባውንቲ ብዙ ጊዜ የሚያወሩት ሃከሯን ነው። ምክንያቱም አንደኛ ፕላትፎርም ስለነበር በዛን ጊዜ እሱን ነበር ማውቀው። ክሬት አደረኩኝ አካውንት። ዩአይው ምናምን ሳይሆን ትንሽ ግራ አጋብቶኝ ነበር። ፕሮግራሞች አሉ፣ ዳይሬክተሪ ምናምን የሚል እንዴት ሪፖርት እንደሚደረግ ራሱ አላውቅም ነበር በዛን ሰዓት። እንደተከፈተ ተቀመጠ አካውንቱ ምንም ሀንት ሳላረግ። ግን ፈርስት ትራይ የሰጠሁት ላይክ 2025 አካባቢ ነው ጃንዋሪ ላይ። የሆነ ሪፖርት እያደረኩኝ ነበር። ብዙ በጎች ላይክ ኢንፎርሜቲቭ ምናምን እያሉ ይዘጉብኝ ነበር። ኦፐን ሪዳይሬክት ምናምን አገኛለሁ፣ ኢንፎርሜቲቭ ምናምን። ብዙ ጊዜ ደግሞ እሱን ነበር ማገኘው። እንትን እያለ በዛ ጆርኒ እየቀጠልኩኝ የሆነ ሰዓት ፌብሩዋሪ ላይ የሆነ ፕሮግራም አገኘውና ለምን ስቲክ አላደርግም ብዬ እሱ ላይ ለሳምንት ጊዜ ሰጠሁት። እዛ ላይ መቆየት ጀመርኩኝ ማለት ነው። ፐብሊክ ፕሮግራም ነው፣ ሃከሯ ላይ በሱ ነው የጀመርኩት። ፕሮፋይል ላይ ከገባችሁ ልታውቁ ትችላላችሁ ፕሮግራም ነው። እና እዛ ላይ ሀንት እያደረኩኝ ፈለኩኝ በቃ ብዙ ሜቶዶሎጂዎች አላቅ ዝም ብዬ ነበር ሀንት ማድረግ። ኤክስኤስኤስ ምናምን ኩዌሪ ፓራሜትሮችን ቼክ አደርጋለሁ ኢኳልስ እያልኩኝ ስክሪፕት አለርት ምናምን፣ ግን ምንም ነገር አይሰራም። ከዛ የሆነ ሰዓት አሪፍ ኩዌሪ ፓራሜትር አግኝቼ እዛ ላይ ፔሎድ አስገባው። ከዛ 403 አለ። ከዛ ኢንኮዲንግ ታይፖች ምናምን ሞከርኩኝ፣ ቤስ 64 እያረኩኝ ኤችቲኤምኤል ኢንኮድ እያረኩኝ፣ ግን አላልፋለ። እሱ ነው ዌብ አፕሊኬሽን ፋይሮል። ከዛ የሆነ ሰዓት ትዊተር ገብቼ እንዲህ እያየው ነበር ፔሎዶችን፣ ኤክስኤስኤስ ፔሎዶች ምናምን እዛ ላይ ይለቀቃሉ ቲፕስ ምናምን። ከዛ የሆነ እንትናየው ትዊት 403 ፎርቢድን ብሎ የሚያመጣባችሁ ከሆነ እቺ ጃቫስክሪፕት ስኪማን የምትጠቀም ከሆነ ኮለን አለርት ምናምን ከሆነ /%09 ተጠቀሙ። በጃቫ በምትለዋ መሀል ላይ ጃቫ ትሉና %09 ከዛ ስክሪፕት ከዛ ኮለን አለች አለርት ምናምን አድርጋችሁ ሞክሩ ይላል። በዛ ሰዓት አላቅም ነበር ዩአርኤል ኢንኮዲንግ ያን ያህል ብዙ ታብ ነበረች ካራክተሯ። %09 ማለት ታብ ነው። እሷን አየው፣ እስኪ ታርጌቴ ላይ ሞክራለሁ ምናምን ብዬ ረስቸው ነበር ለሞክረው ብዬ ማለት ነው። እዛ እንትን ላይ 403 ፎርቢድን ያመጣብኝ ፔጅ ላይ የሆነ ሰዓት ተኝቼ ሌሊት በቃ ደፕሊኬት ቢሆንስ እስኪ ላገኘው ብችልስ ምናምን እያልኩ እያሰላሰልኩኝ ዝም ብዬ ሌሊት ተነስቼ ትራይ ሳደርገው ፖፕ አደረገ ኤክስኤስኤስ ላይ። ቄስ የሚገርም እንትን ነው የሚሰማችሁ። ያላሰብኩት ነገር በቃ የሌለ ልቤ የመታ ግራ ገብተኝ ሪፖርት ማድረግ ራሱ አቃተኝ የዛን ሰዓት ያገኘሁለት። ምክንያቱም የመጀመሪያ ስህተቴ ነው። አገኘሁት። ከዛ ሪፖርት አደረኩኝ ፕሮግራሙ ላይ። ከዛ ከአንድ ቀን በኋላ ትሪያጅ አድርገው ባውንቲ ሪዋርድ አድርገዋል። ልክ ኢሜይል ገብቼ ሌሊት አካባቢ መተኛ ታቅቶኝ ነበር የሌለ ሃይፕ ዱኝ እና ሳየው ጉዳሪክስ ነው ፕሮግራሙ እና ጉዳሪክስ ሪዋርድ ዲው ምናምን ብሎ ዶት ይላል። ሙሉ ኢሜይሉ አላለቀም ነበርና ኢሜይሉ ላይ ገብቼ ሳየው ሪዋርድ ዲው ዊዝ የሆነ ነገር $1 ምናምን ሲል ጋይስ በቃ one of the best feelings ጌታን ትሪያጅ አድርገው። የዛ ሰዓት ትሪያጅ አላቅም ነበር
ትሪያጅ ሲያደርጉት አክሴፕት አደረጉት ይሆን ምናምን ያን ያህል ሃይፕድ አልሆነም። ግን ሪዋርድድ ምናምን ብሎ ዶላሩን አስቀምጦ ሳየው ኢሜል ላይ በጣም ነበር የደነገጥኩት። በጣም ደስ ብሎኝ ነበር። ሌሊት ተነስቼ ምን እንደማደርግ ግራ ገባኝ። የሆነ ኮሚኒቲ ነበር በግ ባውንቲ ዲስከሽን ላይ እንዴት በቃ ብሩን እንደማወጣው ሃይፕዱኝ ምናምን በቃ በዛ ነበር ጆርኒ የጀመረው ማለት ነው። ከዛ ያው የመጀመሪያ ስህተታችሁንና አግኝታችሁ ሲከፈላችሁ በጣም ሃይፕድ ትሆናላችሁ። ሌላ በጎች የማግኘት እንትናችሁ ከፍተኛ ይሆናል ማለት ነው። በቃ ከዛ ሰዓት ጀምሮ ኮንሲስተንትሊ ለአንድ አመት እንዲህ ያደረኩኝ ሰራው። በመሀል ወር ምናምን ይቆራረጣል፣ ግን በጣም አሪፍ ኢንካም አግኝቼበት ነበር። በፊት 2025 እንደገባ አካባቢ ምንም ነገር አፎርድ ማድረግ አልችልም ነበር ጋይስ። ላይክ ሊትራሊ 100 ብር ምናምን ነበር አካውንቴ ውስጥ ያለው። ብዙ ሰዎች ያለው በቃ ጂም እዛ የሚሰሩ ጂም ላይ ፊትነስ ምናምን ላይ ይመቸኝ ነበር እና አሁንም ድረስ እንትን እላለሁ። እና የዛን ሰዓት አፎርድ ያደርጋሉ ልጆች። ፕሮቲን ፓውደር እኮ አለ ለምን አትሞክሩም ምናምን። የዛን ሰዓት ደግሞ በጣም ቀጭን ነበርኩኝ። በቃ ምንም ምግብ አልበላም፣ ፒሲ ላይ ነው ሙለው እና ለምን አፎርድ እንትናትዩ ማገዡ ምናምን ሲሉ እስኪ ሌላ ቀን እላለሁ። ውስጤ ግን ያውቀውን ያውቃል ምንም እንደሌለ 100 ብር ነው ያለኝ። ፕሮቲን ደግሞ ጋይስ ታውቃላችሁ ከ10,000 ብር በላይ ነው፣ 15K ምናምን እንደዛ አካባቢ ነው። እና የዛን ሰዓት በቃ በጣም ዳውን ነበርኩኝ። ላይፍ ላይ በጣም ደባሪ ስቴት ላይ ነበርኩኝ ማለት ነው። ከዛ ሃከሯን ሴቭድ ማይ ላይፍ ላይክ ጋይስ የእናንተን ህይወት ሊቀይር ይችላል፣ የቤተሰቦቻችሁን። አሁን እኔ ራሴን ችዬ ቤተሰቦቼን እየረዳው ነው ማለት ነው። ላይክ ሊትራሊ በበግ ባውንቲ ብቻ ሌላ ኢንካም የለም። ያው ጋራንቲድ አይደለም ሁሌ በየወሩ አታገኙም ባውንቲ፣ ግን በጣም ነው ይጠቅማችሁ። አንድ ባውንቲ ካገኛችሁ ጋይስ ኢትስ ዘ ቤስት። እና ይሄን ጆርኒን ነው ማጋራት ፈልገው እንደሚቻል ለነግራችሁ ነው ፈልገው። ምክንያቱም ጀስት በፊት ሲቲኤፍ ምናምን ስጮት ራሴን ላይክ ኢማጂን አረግ ነበር ሃከሯ ላይ አስቤው በቃ ህንት ባረግስ እዛ ላይ በግ ሳገኝ ምናምን የሆነ እንትን እለው ነበር። ማኒፌስቶ ነው የሚባለው እንደዛ በቃ። እና አንዳንዴ ደግሞ በቃ ማይሆን ነገር መስሎ ይታየኝ ነበር። ገባው ብዙ ኢንፎርሜቲቮች አገኘው። የሆነ ሰዓት ክሊክ አረገ። ባውንቲን ካገኘው በኋላ ጆርኒን በዛው ቀጠለ። አሁን 2026 ኤፕሪል 20 ስንት ነው 26 ላይ ነን ማለት ነው ጋይሶች። በጣም አሪፍ ጆርኒ ነው እስካሁን። አሁን መጀመር የምትፈልጉ ሰዎችም ካላችሁ ዲኤም አድርጉኝ ቴሌግራም ላይ ጆርኒን ምናምን ያው እንዳጋራችሁ እዛ ላይም ቴክስት ረዳችኋለሁ። ምን አይነት እንትን ላይ እንደሆናችሁ ስለማላቅ እዛ ላይ ዲኤም እያደረጋችሁ አንድ ላይ ስኪል ሼር እያደረግን ቴሌግራም ኮሚኒቲ ማለኝ ቴሌግራም ቻናሌ እዛ ላይ ቲፖች ስለቅ ወይም ደግሞ ትሪያጅ የሆኑ በጎችን እንትን ስል ከስር መጠየቅ ትችላላችሁ ማለት ነው። ኮመንት ፊልድ አለች ማለት ነው። ፖስት ሲደረግ ከስር ኮመንት ማድረግ ያለ እዛች ጋር እየገባችሁ መጠየቅ ትችላላችሁ። ዩቲዩብ ላይም ገብታችሁ ኮመንት ላይ የሚሰራላችሁ ቪዲዮ ከፈለጋችሁ ወይም ደግሞ ላይቭ ሃኪንግ እንገባ ምናምን ከፈለጋችሁ መስራት ይቻላል ማለት ነው ጋይሶች። ቪዲዮ ቦሪንግ ሊሆን ይችላል ኤዲት ምናምን ስለሌለው፣ ግን ፒውር እንትኔ ነው የበግ ባውንቲ ኤክስፒሪየንስ ነው። I hope you liked it and I'll see you on the next one.